ሰላም ጤና ይስጥልን የተወደዳችሁ የከፋ ቴሌቪዥን ተመልካቾች እንደምን ቆያችሁ? ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚ ዜና ስናልፍ የብዝሃ ዘርፍ ኢኮኖሚ አጀንዳዎችን ከግብ ለማድረስ በቅንጅትና በትብብር መስራት እንደሚገባ ተገለጸ። በመደመር መንግስት እይታ የዘርፎች ምርታ በሚል መርህ ሀሳብ በከፋ ዞን የሶስተኛ ዙር የመካከለኛ አመራሮች ስልጠና በቦንጋ ከተማ ተጀምሯል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ብሩክታዊት ብርሃኑ ታቀርበዋለች። በስልጠናው መክፈቻ ላይ የተገኙት የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ኃይሌ ባለፉት ዓመታት የተካሄዱ ስልጠናዎች በአመራሩ ዘንድ የአስተሳሰብ ግንባታ ላይ ውጤት አሳይቷል ብለዋል። የሶስተኛ ዙር የመካከለኛ አመራሮች ስልጠና የአመራሩን መቀራረብና የአስተሳሰብ አንድነት ለመፍጠር ያለመ መሆኑንም ተናግረዋል። ስልጠናችን በመለከት ከጊዜ ወደ ጊዜ የተሻለ ስራ እየተሰራ ነው። በተከታታይ ዓመታት የወሰድናቸው ስልጠናዎች የተሻለ የአስተሳሰብ ግንባታ ላይ የአቅም ግንባታ ስራ ላይ ውጤት እያመጡ እንዳሉ በተግባር ሂደት እያየን ነው። ተከታታይ 3 ዓመት በእንደዚህ አይነት ሁኔታ በተደራጀ ሁኔታ ፓርቲያችን ለአመራሩና ለአባሉ የአቅም ግንባታ ስልጠና እየሰጠ እዚህ ደርሷል ማለት ነው። ስለዚህ አስተሳሰቡም ተግባሩም ከጊዜ ወደ ጊዜ ከፍ ያለ እየሄደ እንዳለ ነው። የስልጠናውን ዓላማ በምናይበት ጊዜ በአመራር ዘንድ መቀራረብና የአስተሳሰብ አንድነትን መፍጠር ነው ትልቁ የዚህ ስልጠና ዋና ዓላማ። በአመራሩ መካከል የመጀመሪያው መቀራረብና የአስተሳሰብ አንድነትን መፍጠር ነው። ወንድማማችነትን ማጽናት ነው። የውስጥ ፓርቲ አንድነትን መፍጠር ነው። ስልጠናው በዋናነት በግብርና፣ በቱሪዝም፣ በመሰረተ ልማትና በኢንዱስትሪ ዘርፎች ላይ እንደሚያተኩር አቶ አጥናፉ አመልክተዋል። የመጀመሪያው በግብርና ላይ የግብርናን ዘርፍ ምርታን ወይም የግብርናና ገጠር ትራንስፎርሜሽንን የሚያሳይ ርዕስ ነው። የቱሪዝም ዘርፍ ምርታ ላይም እንደዚሁ ስልጠና እንወስዳለን። የኢንዱስትሪ ልማት ምርታም የከተማ ልማት ምርታ ላይም ስልጠና የምንወስድ ይሆናል። እነዚህ አራቱ ርዕሶች በፓርቲ ደረጃ ሲመረጡ አሁናዊ የሀገራችንን ሁኔታ፣ የፓርቲያችንን እሳቤ፣ የመደመር መንግስት የያዛቸውን አቅጣጫዎች ታሳቢ ያደረጉ ርዕሶች ስለሆኑ በእነዚህ ርዕሶች ላይ ነው ጥልቀት ያለ ስልጠና የምንወስደው ማለት ነው። የተያዙ እቅዶችን ለማሳካት በመደመር እሳቤ በአንድነትና በትብብር መስራት እንደሚያስፈልግም አቶ አጥናፉ ገልጸዋል። በመጀመሪያ ደረጃ አመራሩ በዘርፎቹ ላይ የተሰጠውን ትኩረት የሚመጥን ግንዛቤ ሊጨብጥ ይገባል። በሁለተኛ ደረጃ ዘርፎችን በብልጽግና እሳቤ ለመምራት የትብብርና የቅንጅት ማዕቀፍ ያስፈልጋል። እነዚህ ዘርፎች በተናጠል የሚፈጸሙ አይደሉም። ትብብር ይፈልጋሉ፣ ቅንጅት ይፈልጋሉ። ስለዚህ እንደ አመራር ለነዚህ ዘርፎች ስኬት ትብብርና ቅንጅትን በሚያረጋግጥ መንገድ ነው ስልጠናውን መውሰድ ያለበት። ለተከታታይ 8 ቀናት ስልጠና በሚቆየው በዚሁ ስልጠና ላይ 624 ሰልጣኞች እየተሳተፉ ሲሆን በማጠቃለያ በዞኑ ያሉ የተለያዩ የልማት ስራዎች ጉብኝት እንደሚካሄድ ከወጣ መርሃ ግብር ማወቅ ተችሏል። ሙስናና ብልሹ አሰራር ለሀገር ልማትና እድገት ጠንቅ ከመሆኑ በተጨማሪ ስብዕናን የሚያበላሽ መሆኑን በመገንዘብ ሁሉም ሊጸየፈው እንደሚገባ ተገለጸ። የከፋ ማህበረሰብ ሬዲዮና ቴሌቪዥን ጣቢያ በዓለም ለ22ኛ ጊዜ በኢትዮጵያ ደግሞ ለ21ኛ ጊዜ የሚከበረውን የጸረ ሙስና ቀን አክብሯል። በላቸው ዘለቀ ያዘጋጀውን ዘገባ እንደሚከተለው ይቀርባል። ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል የከፋ ማህበረሰብ ቴሌቪዥንና ሬዲዮ በቦንጋ ከተማ በስሩ ካሉ ሰራተኞች ጋር የጋራ ምክክር መድረክ አካሂዷል። ሙስናና ብልሹ አሰራር በሀገሪቷ ላይ ዘርፈ ብዙ ችግሮችና ለተለያዩ እንግልት እየዳረጋቸው እንደሆነም ውይይቱን የተካፈሉት ተሳታፊዎች ተናግረዋል። አሁን ትውልድ ላይ እንደዚህ በሙስና ላይ ሙስናን ትውልድ እየተጸጸተ እንዲያድግ ማድረግ ካልተቻለ ትውልድን ልናድን አንችልም። ስለዚህ ይሄን ከግንዛቤ ልናደርግ ይገባል ሁላችንም።
እንደው ከታች ያሉ ለልጆቻችን በሙስና ዞራ ሙስና ክፉ ስለመሆኑ ሙስና አጸያፊ ስለመሆኑ እኛስ እንደው እንዴት ለልጆቻችን ምን ያክል ግንዛቤ ያስጨበጥን ነው ብለው ነገር ሁላችንም ልንይዝ ይገባል። በህጋው መንገድ ለማስፈጸም ሲሄድ ህጋው መንገዱ ዚጎና በተለያየ መንገድ ስለዚህ ህገወጥነትን ይመርጣ ማለት ነው። ስለዚህ ህጋውነትን ማስፈን የህግ የበላይነትን ማስከበር ህጋው አስተዳደሮችን መተግበር ማስተግበር በትክክል ይሄን ጉዳይ በብዙ መልኩ መቀነስ ይችላል። ይሄ ማለት ብዙ ነገሮች አሉ። ባለፈው መንገድ ይገደን ስንት ከፈላችሁ ብሎ ትራፊኩ ይጠይቃል። ከዛ ዝም አለ ህዝቡ። ከዛ ስለዚህ ችግር አለ ማለት ነው ብሎ ትራፊኩ ይከሳል። እንደ ዝም ማለት ያስከሳል። እንደ ትክክለኛ ስራ ከሰራችሁ አንተ በትክክል ካስከፈልክ ሰው ለምን ዝም አለ ብሎ ይጠይቃል። ስለዚህ አሁን በየቦታው ላይ ያለው ትግል አለ ማለት ፈልገ ነውና ትራፊኩ እናንተ ለእናንተ ነው እዚህ ቆም ነው መታገል አለባችሁ ማውጣት አለባችሁ። ስለዚህ ከእናንተ ጋር ነው ይሄ ሁሉ ነገር ይሄ ችግር መቀረፍንች ብሎ ህዝቡ የመከረበት አጓባል በዛ በርግጥ በየቦታው ይመከራል ህዝቡ። ስለዚህ በዚህ መልኩ እኛ መወጣት ያለብን ጉዳዮች በደንብ እንትን ማለት ሌላው ኢፍታዊ አስተሳሰብ ኢፍታዊ አሰራር በአብዛኛው ቦታ ላይ የምንሰማቸው ኢፍታዊ አሰራር ነው። ህዝቡን በምርዴት ያስገባሉ ይነግሩናል እኮ ብዙ ቦታ ላይ ፍትሃዊነትን 100% ማምጣት አይቻልም። ነገር ግን ተቀራራቢ ነገሮች ካሉ ይሄ ሲገለጽ በብዙ መንገዱ የሚተነተኑ በየተቋሙ በብዙ መልኩ ሊገለጽ ይችላል። ኢፍትሃዊነት እሳቤ ካለ ኢፍትሃዊነት አሰራር ካለ ዞሮ በማይሆን መንገድ በማስፈልገው መንገድ በህገወጥ መንገድ ለማስፈጸም ትውልድ ይፈጠራል። ስለዚህ ህጋዊነትን ማስፈን በተቻለ መጠን ፍትሃዊነትን ማምጣት። የከፋ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ስራ አስኪያጅ አቶ አስራት ኃይሌ ጋዜጠኞች ዜናን በሚሰሩበት ሰዓት በሚዲያ ዘርፍ ሊኖር የሚገባውን ቅድመ ጥንቃቄ ተናግረው ሁሉንም በእኩል አይን እንዲያዩም ጥሪ አስተላልፏል። በተመሳሳይ ዜና ኪራይ ሰብሳቢነትና ብልሹ አሰራርን የመከላከል ተግባር መጠናከር እንደሚገባ ተገለጸ። ትውልድን በስነ ምግባር ተቋምን በአሰራር በሚል መርህ ቃል የጸረ ሙስና ቀንን በማስመልከት የመንግስት ሰራተኞች ውይይት በጊምቦ ወረዳ ተካሂዷል። ዘገባው የወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ቤቴሌ መምሩ ታቀርበዋለች። የጊምቦ ወረዳ አስተዳዳሪ አቶ ትብብሩ አሰፋ እንደገለጹት የብልሹ አሰራርና ሙስና የሀገር እድገትና የህዝብ ተጠቃሚነትን የሚጎዳ እንደሆነ ገልጸዋል። በመሆኑም በተቋማት ውስጥ የሚታዩ የሙስና አስተሳሰብን ለመቀነስ በቁርጠኝነት መታገል እንደሚያስፈልግ አንስተዋል። ብልሹ አሰራርና ሌብነት ከመጥፎ ስነ ምግባር ይመነጫል ያሉት ዋና አስተዳዳሪው በመልካም ስነ ምግባር የታነጸ ዜጋን ለማፍራት በወጣቱ አእምሮ ላይ መሰራት እንዳለበት አስገንዝበዋል። ብልጽግናን ለማረጋገጥ የሚያስችሉ ስኬታማ ተግባራት በሀገር ደረጃ በሰፊው የተከናወኑ መሆናቸውን ጠቁመው በልማቱ መስክ የተመዘገበውን ስኬት በጸረ ሙስና ትግል ዘርፍም እንዲደገም መረባረብ እንደሚያስፈልግ ጥሪ አቅርበዋል። በተቋማት ውስጥ የአገልግሎት አሰጣጥ የብልሹ አሰራር መከላከልና መመሪያውን ተከትሎ መፈጸም እንደሚያስፈልግ የወረዳው ስነ ምግባርና ጸረ ሙስና መከታተያ ባለሙያ አቶ መላኩ ገብረስላሴ ባቀረቡት ሰነድ ጠቁመዋል። በዕለቱም ከተሳታፊዎች ለተነሱ አስተያየትና ጥያቄ ከዘርፉ የመጡ አመራሮችና ባለሙያዎች ምላሽና ማብራሪያ ሰጥተዋል። በሙስናና በብልሹ አሰራር ሀገር ማበልጸግ እንደማይቻል የጊምቦ ወረዳ የመንግስቱ ዋና ተጠሪ አቶ አጥናፉ ጌታቸው ገልጸው በዘርፉ ሁሉም የማህበረሰብ ክፍል እንዲታገል መስራት ያስፈልጋል ብለዋል። ህብረተሰቡን ያሳተፈ የወንጀል መከላከልና ጸጥታ ተግባራትን በማከናወን ተጨባጭ ለውጥ እያመጣ መሆኑን የቦንጋ ከተማ ፖሊስ ጽህፈት ቤት አስታወቀ። ጽህፈት ቤቱ በቦንጋ ከተማ በተለያዩ ዙር እየተካሄደ ያለው ክልል አቀፍ የአመራር ስልጠና ያለ ጸጥታ ችግር እንዲደረግ እየሰራ መሆኑን ገልጿል። ናስር ተማም ያዘጋጀውን አማኑኤል ክንፌ እንደሚከተለው ያቀርባል። የከተማ አስተዳደሩ ፖሊስ ጽህፈት ቤት አዛዥ ኢንስፔክተር ተስፋዬ አበበ እንደገለጹት የጸጥታ ስራ ሁሉን አቀፍ ትኩረት የሚሻ ተግባር መሆኑን ጠቁመው የቦንጋ ከተማን ጸጥታ ለማስጠበቅ የተሰሩ ስራዎችና የተመዘገቡ ተግባራትን ገልጸዋል። ቦንጋ ከተማ የክልሉ መቀመጫ ነው። የዞን የከፋ ዞን ዋና ርዕሰ ከተማ ናት። እንዲሁም ያው የቦንጋ ከተማ አስተዳደር ሶስቱ መዋቅር ያሉበት ከተማ ነው። ሶስቱ መዋቅር ያሉበት ከተማ ውስጥ እንደ ወንጀል መከላከል ስራ የጸጥታ ኃይል እየሰራ ያለው ትልቅ አመርቂ የሆነ ስራ ነው እየሰራን ያለ ነው። ይሄም ከማህበረሰቡ ጋር
አካባቢው ህዝብ ሰላም ወዳድ በመሆኑ ፖሊስ ከህብረተሰቡ መካከል ገብተን በስድስቱም ቀጠና ላይ የማህበረሰብ አቀፍ የወንጀል መከላከል ስራ ህብረተሰቡን ያሳተፈ ስራ እየተሰራ ነው እስካሁን ድረስ የነበረው። ከዚህ አንፃር ያለው ለውጥ ቀደም ሲል ከነበረው አሁን በተሻለ ሁኔታ የከተማችን ሰላም፣ የከተማችን ጸጥታ፣ ህዝቡ በሰላም ወጥቶ የመግባት ሂደቶች በጥሩ ሁኔታ እየተከናወነ ያለበት ሂደት ነው የነበረው። ዋና አዛዡ አክለውም ህብረተሰቡን በማሳተፍ ረገድ የተሰሩ ስራዎችንም ገልጸዋል። ጥሩ አሁን ጥሩ ጥያቄ ነው። እንግዲህ ቅድም የማህበረሰብ አቀፍ የወንጀል መከላከል ማለት ህብረተሰቡን ያሳተፈ የወንጀል መከላከል ስራ ማለት ነው። ከዚህ አንፃር በስድስቱም ቀጠና ላይ የአገልግሎት መስጫ ማዕከላት አሉን። እዛ ላይ ደግሞ የፖሊስ አባላት የተመደበው በቅርበት ለህዝቡ አገልግሎት እንዲሰጡ ለድንገተኛ ጥሪዎች፣ ለአስቸኳይ ጥሪዎች ምላሽ ለህብረተሰቡ የሚሰጡ የፖሊስ አባላት ተመድቦ እዛ ተግባርን እያከናወኑ ይገኛሉ። ከዚህ አንፃር ደግሞ እዛ ላይ ደግሞ የሚደግፍ ደጋፊ አመራር ያን ቀበሌ ያለውን ፖሊስ ደግፎ ህዝብን የሚያሳትፎ እዛ አካባቢ ያለውን የወንጀል መከላከል ስራን ወንጀልን ለመቀነስ ማናጅመንት እያንዳንዱ ማናጅመንት በስድስቱ ቀጠና ላይ ተመድቦ እየደገፈ ህዝብን እያወያየ የሮንድ ስራ ህብረተሰቡ አሳምኖ በማሳመን ሮንድ ፕሮግራሙ ወጥቶ እያንዳንዱ ቀጠና ላይ ሌሊት ወጥቶ ህዝቡ አካባቢውን ይጠብቃል፣ ንብረቱን ይጠብቃል፣ ቤቱን ይጠብቃል። ሁለተኛ ዙር የአመራር ስልጠና በቦንጋ ከተማ ተካሂዶ እንደነበር የጠቆሙት ኢንስፔክተር ተስፋዬ አክለውም ስልጠናው ካለምንም የጸጥታ ችግር የተካሄደ መሆኑንም ጠቁሟል። ትላንት ከነበረው ስጋት አሁን በነፃነት ወጥቶ የመግባት ስራዎች እየተሰሩ ነው። ከዚህ አንፃር አሁን የሁለተኛ ዙር የአመራር ስልጠና አሁን ሰሞኑን በከተማችን ውስጥ ተከናውኗል። አጠቃላይ ከስድስቱ ዞኖች እኛ አመራሮች መጥተው በሰላማዊ መንገድ ምንም ድንጋጤ ሳይኖር ምንም ኮሽታ ሳይሰማ ስልጠናቸውን ጨርሶ ወደ መጡበት ቦታ የሄዱበት ሂደት ነው የነበረው። ይህም የፖሊሱ ብቻ ተግባር ሳይሆን የህዝባችን ድጋፍ፣ የህዝባችን ብርቱ ክትትል በመኖሩ የመጡን እንግዶቻችን በሰላማዊ መንገድ ውይይቱን ጨርሶ ወደ መጡበት ቦታ እንደሄዱበት ሂደት ነው የነበረው። በዚህ ዙሪያ በጽህፈት ቤቱ ወንጀል መከላከል ስራ ሂደት ተወካይ ተጨማሪ ማብራሪያ አላቸው። ወንጀል መከላከል ስራ ላይ ያው ማህበረሰቡን ተሳትፎ በማድረግ በየቀጠናው ህዝባችን ያወያየን፣ ህዝብ ምን ተፈጠረ ዛሬ ምን አለ በሚለው ነገር ላይ ህዝብ ነው ያወያየን ነው ያለነው። በስድስቱም ቀጠና ላይ ያው እንግዲህ ቤት ይሰበራል አልፎ አልፎ ሁሉም ቦታ ሳይሆን አሁን 01 02 ነበር፣ አሁን ቀንሷል። ከሌላ ቦታ መጥቶ ይከራያሉ። ከተከራዩ በኋላ ያው አንዱ በተከራየ 3 እና 4 ነበረ ህዝብ ቤት አንድ ቤት የሚኖሩት። አሁን መታወቂያ ኮፒ በማድረግ ህዝብ ላይ ተወያይተው ሁሉ ነገር ሲያደርጉ በየስርቆት የተቀነሰበት ሁኔታ ነው ያለው። ደግሞ አሁን እዛው ከሌላ ቦታ ሰርቆ መጥቶ እዚህ ከጋምቤላ ክልል ወደ 5 የሚሆኑ ሰዎች መጥተው ነበሩ። በግድያ የሚጠራጠሩት በፍርድ ቤት ትዕዛዝ በወጣው መሰረት ይዘን ይልከናል። የተሰራ ስራዎች ማለት ነው። አሁን ደግሞ እዚህ ጋር ባለፈው ሰልጣኖች የመጡበት ሰልጣኖች በሰላም ወጥቶ በሰላም እንዲገቡ የነሱ ደህንነት ተጠብቆ አልጋም በየቦታ ድንገተኛ ፍተሻ ተደርጎ በሰላማዊ መንገድ ሁለተኛ ዙር አልፈዋል። አሁን ደግሞ ሶስተኛ ዙር የመጡትም ደግሞ በዛሬ ይጀምራል። ከዛሬ ጀምሮ ጥበቃ በየሁሉም አልጋ ቤት ፍተሻ ተደርጎ ጸጉረ ለውጦችን ክትትል እንዲደረጉ ሁሉም ኦሪንቴሽን ተሰጥተው ወደ ስራ የገቡበት ሁኔታ ነው ያለው። በከተማ ግብርና ዘርፍ 19 ማህበራት ተደራጅተው መሰማራታቸውን በከፋ ዞን የሳይለም ወረዳ የከተማ ልማትና ኮንስትራክሽን ጽሕፈት ቤት አስታወቀ። በተሰማሩበት ዘርፍ ውጤታማ ለመሆን እየሰሩ መሆኑንም ከማህበሩ አባላት አስተያየታቸውን የሰጡ ወጣቶች ተናግረዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። ብሩክታዊት ብርሃኑ ታቀርበዋለች።
በወረዳው የአዶታ ከተማ በኢንተርፕራይዝ 149 ወጣቶችን በ19 ማህበራት ማደራጀት መቻሉን የወረዳው ከተማ ልማትና ኮንስትራክሽን ጽህፈት ቤት ኃላፊ አቶ አያና መንገሻ ተናግረዋል። ዘንድሮ 7 ሄክታር መሬት ለማህበራቱ መተላለፉን የጠቆሙት ኃላፊው በዘርፉ የተጀመሩ ተግባራትን ለማጠናከርና ሰብሎችን በመስኖ ለማልማት እንዲያስችል 10 ሄክታር ማሳ መዘጋጀቱንም ገልጸዋል። በቀጣይም በከተማ ግብርና ዘርፍ ያሉትን አቅሞች በመጠቀም ለወጣቶች የስራ ዕድል ከመፍጠር ባሻገር የነዋሪዎችን የምግብ ፍላጎት ለማሟላት ጥረት እየተደረገ ነው ብለዋል። ይህንኑ ተግባር በወረዳው በሚገኙ የማዘጋጃ ከተሞች ማስፋፋት በመጀመሩ አመርቂ ውጤቶች እየተመዘገቡ እንደሚገኙም ተናግረዋል። በአዶታ ከተማ በስንዴና ድንች ልማት ዘርፍ ከተሰማሩት መካከል አቶ ግዛቸው ጋሎና ወይዘሮ ኢቴነሽ እምሩ ከመደራጀታቸው በፊት የገቢ ምንጭ እንዳልነበራቸው ገልጸው በተሰጣቸው መሬት ላይ ከጀመሩት የስንዴ ምርት ተጠቃሚ ለመሆን ጠንክረው እየሰሩ መሆናቸውን አብራርተዋል። ከስንዴ ልማት ጎን ለጎን 2 ሄክታር ድንች ለመትከል ዘርና ቦታ ማዘጋጀታቸውን የተናገሩት የአዲስ እድገት ንማነብና ማር አምራች ማህበር ሰብሳቢ ወጣት ሚሊዮን መንገሻ በ2017 ዓ.ም በ3 አባላት ስራ መጀመራቸውና በሚሰሩት ስራም ተጠቃሚ መሆናቸውን ገልጸዋል። ለማር ምርት በአካባቢ ያለውን ምቹ ስነ ምህዳርና የተፈጥሮ የንብ አበቦች ክምችትን በመጠቀም በብዛትና በጥራት ለማምረት ዝግጅት ላይ መሆናቸውን ተናግረዋል። የማር ምርታማነትን በጥራትና በብዛት በማሻሻል ለአካባቢውና ለማዕከላዊ ገበያ ለማቅረብ እንደሚሰሩ አስታውቀዋል። ኢትዮጵያ ህብረ ብሔራዊ አንድነቷ ካልተጠበቀ በቀር ሰላማዊና ልማታዊ ጉዞዋን እውን ማድረግ አይቻልም ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ሀገሪቱ የጀመረችውን የእድገት ጉዞ የተሳካ ለማድረግ ሁሉም የበኩሉ መወጣት እንዳለበትም ተጠቁሟል። ፍጹም ተሾመ ተጨማሪ አለው። ጠቅላይ ሚኒስትሩ በመደመር መንግስት እይታ የዘርፎች ምርታ በሚል ርዕስ ለብልጽግና ፓርቲ ከፍተኛ አመራሮች ስልጠና ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት ስልጠና ላይ እንዳብራሩት ኢትዮጵያ መንግስትና ትውልድ ምን ሊመስል ይገባል የሚለው መደመር ትውልድ ቁልፍ ጥያቄዎች ናቸው ብለዋል። ኢኮኖሚው መዋቅራዊና ሰው ወለድ ጭቆና ይወገድ ነው ያልነው። በእኛ ስርዓት ውስጥ ሲስተሚክ ጭቆና አይኖር። የሲቪክ ባህል መጎልበት አለበት። ክልሎች ኢምፓወር ይደረጉ። የነገዋን ሀገር ዛሬ እንስራ። እውቀት ቴክኖሎጂን ኢምብሬስ እናድርግ። እሳቤው ይሄ ነው። አሁን ተቃርኖዎች አሉ። ለመልማት ማ ከለከለህ? ኦሮሚያ እኮ በእርሻ በጣም ተሻሽሏል። ማን ከለከለህ እንዳታርስ? መሬት የለህም፣ ውሃ የለህም። አዲስ አበባ ኮሪደር እኮ ሪቨር ሳይድ ተአምር ነው። ማን ከለከለ? ሪቨር የለህም አንተ ጋር። ዩ ሃቭ ቱ አስክ ዩርሰልፍ ማን ከለከለ? ኢምፓወርድ ነህ። ክልል ላይ እንደፈለክ እንድትሰራ ኢምፓወርድ ነህ። በቀና መንገድ ተወዳድረን ያለን ለማውጣት ነው የምንሰራው። ግን ፖሊሲው፣ አሰራሩ፣ ስልጠናው አንድ ነው። ልምዱ አንድ ነው። ለምሳሌ ከተማ ላይ ሰምታችሁ ሊሆን ይችላል። የከተማ ሀሳቤ ሲነሳ በኢትዮጵያ ያሉ ከተሞች ከንቲቦች እኔ ቢሮ መጥተው ከተማ እንዴት እንደሚሰራ እንዴት እንደሚመራ ገለጻ አቅርቤላቸው አሳይመንት ሰጥቻቸው ሄደው ከሆነ ጊዜ በኋላ አዲስ አበባ ደግሞ ስራ ሲጀምር ኮሪደር መጥተው ስንጀምር ጎብኝተው ከዛ ደግሞ የመጀመሪያው ኮሪደር ሲያልቅ ተጠርተው መጥተው እንዴት እንደተሰራ አይተው ነው ሄዱት። ማን ተማረ አላቅም። የምንጠብቀው ነገር ሁለንተናዊ ብልጽግና የምናስብ ከሆነ ለሁሉም ያስፈልጋል፣ ግን ከሁሉም ያስፈልጋል። መፍጠር ለሁላችንም የተፈቀደ ስለሆነ አትልማ የሚል ነገር ካለ ያኔ ጥያቄ ይነሳል። አቁም እኛ ሳንሰራ እንዳሰራ የሚል ነገር ካለ ችግር ነው። ኢኳል ኦፖርቹኒቲ ባለበት ቦታ ላይ ግን ፈጥረህ ከባቢ መቀየር የሁላችን ስራ መሆን አለበት እንጂ አንዱ አንዱን ጠብቆ አይሆንም። መነሻ ሐሳብ፣ መሻገሪያ ድልድይ፣ መዳረሻ ብልጽግና ካልን በኋላ ተሻጋሪው ማን ነው? ማን ነው የሚሻገረው? የሚሻገረው ትውልድ ነው። አንተ አይደለህም። ብልጽግናን የሚያጣጥመው ትውልድ ነው። ባለቤት እንዳለው ያንተ ሚናና ስራ ምን እንደሆነ ካወቅ እናሳካዋለን። ከተቀላቀለ ግን አናሳካው። ትውልድ ስንል አንደኛ ኢትዮጵያ ምን ትምሰል? ቢኮዝ የኢትዮጵያ መልክና ምሳሌ አከራካሪ አጨቃጫቂ ስለሆነ ብዙ ሀሳቦች የኢትዮጵያን ምስል በራሳቸው መንገድ ስለሚቀርጹ እና ግራ ስለሚያጋቡ ትውልዱ ኢትዮጵያ ምን አይነት መልክና ቅርጽ ይኑራት የሚለውን ጥያቄ ያነሳል። ሁለተኛ መንግስትስ ምን ይምሰል? የመንግስት አስተዳደር ስርዓት
ምን ቢሆን ነው ህዝቦች በሰላም በጋራ በትብብር መኖር መበልጸግ የሚችሉት? ሶስተኛ ትውልዱ ራሱ ምን ይምሰል? ልንገነባ የምንፈልገው ትውልድ ምን አይነት ነው? እየፈጠርን ያለነው ትውልድ ግለሰባዊ፣ ማህበረሰባዊ፣ ሀገራዊ፣ አህጉራዊ፣ ሉላዊ ማንነቱ ምን ይመስላል? እነዚህን ጥያቄዎች መመለስ ግድ ይላል። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ እንደማይቻል ገልጸው ለዚህም አስተዳደሩ እውነተኛ ፌዴራሊዝም የሚተገበርበት ብዝሃ ቋንቋን የሚጠቀም ብዝሃ ማንነትን የሚያቅፍ መሆንም እንዳለበት ገልጸዋል። የወንድማማችነት እሴትን ማጽናት የመደመር ትውልድ ቁልፍ ጥያቄዎችን ለመመለስ ዋነኛ መንገድ እንደሆነም አንስተው ብሔርና ሀገራዊ ብሔርተኝነትን ማስታረቅ እንደሚገባም አጽንኦት ሰጥተዋል። የሲቪክ ባህልን በማጎልበት በስምምነትና በመግባባት የጋራ አስታራቂ ተቋማትና ህጎችን መፍጠር ያስፈልጋል ብለዋል። ብዝሃ ልሳን የሚያስተናግድ መሆን አለበት። መልታይ ቋንቋ ተናጋሪዎች ባሉበት ሀገር ውስጥ እነዛን ኤምብሬስ ማድረግ ካልቻል በጋራ መቀጠል ያስቸግራል። 2-3 ቋንቋ መልመድ ጠቀሜታውን ቅድም አንስቼላችኋል። ሶስተኛ ማንነቶች ብዝሃ ማንነት የሚያቅፍ መሆን አለበት። ስለዚህ ህብረ ብሔራዊነት ስንል አስተዳደሩ፣ ቋንቋው፣ ማንነቱ ኢንክሉሲቭ መሆን አለበት ነው። የወንድማማችነት እሴት ሲባልስ ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል እኔ ኦሮሞ ነኝ፣ ምንም ችግር የለውም። ኦሮሞነቴ ኢትዮጵያዊ መሆኔን የሚያሰቃየኝ መሆን የለበትም። እኔ ሰው ነኝ፣ እኔ አብይ ነኝ፣ እኔ ወንድ ነኝ። እነዚህ ማንነቶችን አስታርቄ መጓዝ የሚችል መሆን መቻል ይኖርብኛል። አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። ሶስተኛው የሲቪክ ባህል ይጎልበት ሲባል በስምምነት በመግባባት የጋራ አስታራቂ ተቋማት እና ህጎች መፍጠር ያስፈልጋል። ለዚህ ነው ህገ መንግስቱን እኛ ስልጣን ስላለን አንቀደውም፣ ተወያይተን ህዝብ አወያይተን የህዝብ ግብአት ወስደን ዘላቂ የሆነ ነገር ለመስራት ጊዜ ቢወስድም እንድከም ያለው። ያለፈውን ትውልድ ስህተት ማስተካከል፣ ማስፋትና ማበርከት የመደመር ትውልድ ግንባታ መርሆች ናቸው ብለዋል። መርሆች አሉት ትውልዱ። መደመር አፍርሶ የመጀመር የፖለቲካ ባህል ለኢትዮጵያ አይጠቅምም፣ መቆም አለበት ብሎ ያምናል። ስለዚህም ማስተካከል፣ ያለፉ ስህተቶች የሚያርም የሚያርቅ፣ ማስፋት፣ የቀደሙ ድሎች ጠብቆ የሚያሰፋ፣ ማበርከት፣ ለዛሬና መጪው ትውልድ ጥቅምና ፍላጎት የሚሰራ ሐሳብና ተቋም፣ ሀብት፣ ወረት ማንበር ማቆየት ያስፈልጋል። የበጎ ፈቃድ አገልግሎት ባህሉ ያደረገ ዲጂታል አርበኝነትን የሚያበረታታ በቴክኖሎጂ ያደገ በታደሰ የትምህርት ስርዓት የተነቃቃም በባህል አብዮት የተለወጠ የሚሻገር የሚቆይና የሚያስቀጥል ትውልድ መገንባትም ይጠበቃል ብለዋል። ክቡራትና ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ የያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ጽዮን ታደለ ቆይታ አደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። በያላችሁበት መልካም ጊዜ ተመኘው።